በአንድ አፕሊኬሽን ብቻ 1600 ወይም ከዛ በላይ መስራት የሚችሉትን አፕሊኬሽን ዛሬ ያሳያቸዋለሁ። ይህም አፕሊኬሽን ምን እንደሆነ፣ እንዴት እንደምሰራ፣ ታክሶቹ ተሰርቶ ደግሞ እንዴት ውዝድሮ እንደምናደርግ ሁሉንም ነገር አፕሊኬሽኑ ላይ መሰራት ያለበትን ነገር በዚህ ቪዲዮ ያሳያቸዋለሁ። ይሄን አፕሊኬሽን ደግሞ እኔ ተከፍዬበት እየሰራው ስለሆነ ነው በዚህ ቪዲዮ ያመጣሁላችሁ። ብዙ ልጆች የሚሰሩበት ብዬ ነው ያመጣሁት። ይሄ አፕሊኬሽን እውነተኛ ነው የሚከፍለው። ስለዚህ ብራችሁ ደግሞ በቴሌ ብር ወይ በባንካችሁ በፈለጋችሁ ባንክ መቀበል ትችላላችሁ። ይሄ አፕሊኬሽን ምን ይባላል፣ እንዴት እንደሚሰራ ሙሉ ቪዲዮ ላይ ታያላችሁ። ይሄን ቪዲዮ ሲጀምሩ ላይክ አድርጋችሁ ጀምሩት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ቪዲዮ። እሺ፣ በመጀመሪያ አፕሊኬሽኑን ለማውረድ የምናደርገው ፕሌይ ስቶር ላይ እንሄድና ሶፋ ብለን ሰርች እናደርጋለን። ከዛ ሶፋ ብለን ሰርች ስናደርግ እንደዚህ በምታዩት መልኩ ሰርች እናደርጋለን። ከዛ ሶፋ የሚል አፕሊኬሽን ይመጣልናል። በመቀጠል አፕሊኬሽኑን ታወርዱትና አፕሊኬሽኑን ካወረዳችሁ በኋላ እንግዲህ እንደዚህ ብሎ ይመጣላችኋል። ኦፕን ትሉታላችሁ። ከዛ በመቀጠል እንደዚህ አፕሊኬሽኑ ይከፍትላችኋል። እዚህ ጋር በምታዩት መልኩ አሁን ሎጊን ማድረግ አለብን። ስለዚህ ጎግል ሎጊን የሚለውን መርጠን ስንነካው እንደዚህ ይመጣልናል። ከዛ እዚህ ጋር ባለው ኢሜል፣ በራሳችሁ ኢሜል፣ በፈለጋችሁ ኢሜል ከዛ ኦኬ ትላላችሁ። በመቀጠል ኢሜሉን ይፈልግና አግሪ እንደ ሼር ትሉታላችሁ እዚህ ጋር። ከዛ እንደዚህ ፈልጎ ያመጣላችኋል ማለት ነው። እዚህ ጋር ወንድ መሆናችሁን ወንድ ወይም ሴት መሆናችሁ ይጠይቃችኋል። እዚህ ጋር ወንድ ከሆናችሁ ሜል ትሉታላችሁ፣ ሴት ከሆናችሁ ደግሞ ፊሜል ትላላችሁ። እኔ ስለዚህ እዚህ ጋር መርጫለሁ ማለት ነው። ከዛ ጆይን ሱቫ የሚለውን ትነካላችሁ። ከዛ እዚህ ጋር አለው ትላላችሁ። እነዚህን ኤክስስ እያላችሁ ትወጣላችሁ። እንግዲህ እንደዚህ ከፍታችኋል ማለት ነው። ሙሉ እንደዚህ ይመጣላችኋል። ከዛ እዚች ጋር በምታዩት መልኩ እዚህ ጋር የሰው ምልክት ይታያችኋል አይደለ? ይሄኛውን ከዛ የሰው ምልክት ስነኩ እዚህ ጋር ያመጣላችኋል። እንደዚህ ማለት እንደዚህ በዚህ በሚመስል ፊት ይመጣላችኋል። ከዛ እዚህ ጋር እናንተ ላይቭ ገብታችሁ ላይቭ ስገቡ እዚህ ጋር ዳይመንድ የሚለው ጋር ይቆጥርላችኋል ማለት ነው። እስከ ሳምንት ድረስ 5000 ይሰጣችኋል። 3 ሰዓት ከተቀመጣችሁ ማለት ነው፣ እስከ 1 ሳምንት ድረስ። በመቀጠል እዚህ ጋር ምን ማድረግ እንዳለባችሁ አሳያችኋለሁ። እዚህ ጋር እንደመጣላችሁ እንደዚህ ሲመጣላችሁ እዚህ ጋር ቬሪፊኬሽን የሚል ይታያችኋል አይደለ? የኛ ቬሪፊኬሽን የሚለውን ትናካላችሁ። በመቀጠል እንደዚህ ይመጣላችኋል። እዚህ ጋር ምንድነው የምትሉት? ቬሪፋይ ናው የሚለውን ትናካላችሁ። ከዛ በመቀጠል እዚህ ጋር ጆይን ኤጀንሲ ወይ ደግሞ ክሬት አን ኤጀንሲ የሚል ይመጣላችኋል። እዚህ ጋር የምትሉት ጆይን ኤጀንሲ ትላላችሁ፣ ከላይ ያለውም ማለት ነው። እዚህ ጋር ኢንተር ኤጀንሲ ኢንቪቴሽን ይላል። እዚህ ጋር እኔ የምጽፍላችሁን ቁጥር እዚህ ጋር ትጽፋላችሁ ማለት ነው። እዚህ ጋር በምታዩት መልኩ እዚህ ጋር ኢንተር ኤጀንሲ ኢንቪቴሽን ኮድ የሚለው ጋር 41 83 76 14 1 ብላችሁ ስትሞሉት እዚህ ጋር ከዛ በመቀጠል ኔክስት ትሉታላችሁ። ከዛ አሁን እንግዲህ እንደምታዩት እንደዚህ ቬሪፋይ ናው ብሎ ይመጣላችኋል። ቬሪፋይ ናው የሚለው ስነኩት እዚህ ጋር በመቀጠል እዚህ ጋር እንደምታዩት የካሜራ ምልክቷን ስትነኩት እንደዚህ ኦንሊ ዚስ ታይም ይላል። እንደዚህ ሚሊዮን ኦንሊ ዚስ ታይም ሚሊዮን እዚህ ጋር አለ አይደለ? እዚህ ጋር ይሄኛውን ትነካላችሁ። ከዛ በኋላ ነክታችሁ የራሳችሁን ፎቶ ትነሱና በሚታይ መልኩ ማለት ነው፣ መታየት አለበት ፊታችሁ ሙሉ። ከዛ ሲታይ ታነሳላችሁ ማለት ነው፣ እንዲታይ አድርጋችሁ። በመቀጠል እንደዚህ ከሞላችሁ በኋላ እታች ከስር ስታርት ቬሪፊኬሽን የሚለውን ትነካላችሁ። እሺ፣ እንደዚህ በፎቶአችሁ ቬሪፋይ ካረጋችሁት በኋላ ለምሳሌ ለማረጋገጥ እዚህ ጋር ቬሪፊኬሽን የሚለውን ትነካላችሁ። ከዛ እንደዚህ ያመጣላችኋል። ከነካችሁት በኋላ ቬሪፊኬሽን የሚለውን ትነካላችሁ። አሁንም ስትነኩት ቬሪፋይ ሆኗል ማለት ነው። እንደዚህ ነው ማረጋገጥ የምችሉት። ከዚህ ቀጥሎ ማሳያችሁን እንዴት ታክስ መስራት እንደምንችል አሳያችኋለሁ። ከዛ እዚህ ጋር ለምሳሌ እዚህ ጋር የቲቪ ምልክት ይታያችኋል አይደለ? እሱን ተነካላችሁ። እሱን ስትነኩት እንደዚህ ያመጣላችኋል። ከዛ ከላይ እዚች ጋር የኢትዮጵያ ባንዲራ ምናምን ይታያል አይደለ? እሱን ትነካላችሁ። እሱን ስትነኩት እዚህ ኢትዮጵያ ውስጥ ሆኖ አፕሊኬሽኑ ላይ ብር እየሰሩ ያሉ ምናምን ብዙ ሰዎች ይኖራሉ።
ከዛ ምንድነው የምታደርጉት? ከነዚህ ውስጥ አንዱን ትነኩና ለምሳሌ እዚህ ገብቼ ላሳያችሁ። እዚህ ጋር ትገባላችሁ። ከዛ እዚህ ጋር ስትገቡት እንደዚህ ያመጣላችኋል ማለት ነው። ስለዚህ አሁን እነዚህ ሰዎች አሁን ለምሳሌ እንደዚህ ብዙ ሰዎች ገብቷል እንደምታዩት እዚህ ጋር ገብቷል አይደለ? ባዶ ቦታ ያለው ቦታ ለምሳሌ እዚህ ጋር አንድ ቁጥር ላይ እዚህ ጋር ሰው የለም። እዚህ ጋር እንደምታዩት እዚህ ጋር ሰው ላይ የለም። እዚህም ሰው የለም። እዚህም ሰው የለም። ስለዚህ እናንተ ማድረግ የምትችሉት እዚህ ከገባችሁ በኋላ ባዶ የሆነ ወንበር ላይ ትነካላችሁ። ስትነኩት ኦንሊ ዚስ ታይም ይላችኋል። ከዛ ኦንሊ ዚስ ታይም ካላጋችሁት በኋላ ኦኬ ትላላችሁ፣ ያስገባችኋል ማለት ነው። ከዛ 3 ሰዓት መቀመጥ አለባችሁ ማለት ነው በየቀኑ። ከዛ እዚህ ጋር 2 ሰዓት ከተቀመጣችሁ በኋላ ምንድነው የምታደርጉት? እዚህ ጋር እየተቀመጣችሁ እንደሆነ ወይም ደግሞ ሰዓቱ እየቆጠረላችሁ ለማየት ደግሞ እዚህ ጋር ታክስ የሚለው ይታያል አይደለ? ታክስ የሚለውን ስትነኩት እዚህ ጋር ለምሳሌ ስትነኩት እንደዚህ ያመጣል። እዚህ ጋር ለምሳሌ አንድ ነገር ልንገራችሁ። እዚህ ጋር ኦን ማይክ 1 ሃወር ይላል። እዚህ ጋር በዚህ በአንድ ሰዓት ውስጥ ማይካችሁን ኦን አድርጋችሁ ከቆያችሁ 2000 ዳይመንድ እዚህ ጋር አለ። 3 ሰዓት 2 ሰዓት ላይ የተቀመጣችሁ ላይ 1 ሰዓት ስትጨምሩ ነው እንጂ ሌላ እንደገና 3 ሰዓት የምትቀመጡበት ነገር የለውም ማለት። 3 ሰዓት ስትቀመጡ ደግሞ 3000 ዳይመንድ እንደዚህ ይሰጣችኋል ማለት ነው። ስለዚህ እሱን ስትሰሩ እዚህ ጋር ክላይን የሚል ይመጣላችኋል። 3 ሰዓት ከተቀመጣችሁ በኋላ እሱን ነክታችሁ እዚህ ጋር እሱን ስትነኩት የቱ ጋር ይመጣላችኋል? እሱ 5000 እዚህ ጋር ዳይመንድ የሚለው ጋር 5000 ይሆናል ማለት ነው። እንደዚህ ትሰራላችሁ ላይቭ ለመግባት ወይ ደግሞ ታክስ ለመስራት እንደዚህ ትሰራላችሁ። ታክስ ሰርታችሁ ደግሞ 100,000 ከደረሳችሁ በኋላ እንዴት ነው ውስድሮ የምታደርጉ ከሆነ እንደዚህ ጥያቄ የሚፈጠርባችሁ ከሆነ እዚህ ጋር ለምሳሌ እዚህ ጋር ዳይመንድ የሚለውን ትነካላችሁ። ስትነኩት እንደዚህ ይመጣል። የኔ አሁን ዳይመንድ ባላንስ ይላል። እዚህ ጋር ለምሳሌ እዚች ጋር እንደምታዩት ዳይመንድ ባላንስ ይላል አይደለ? 0 ነው። እኔ በሌላ ስልክ ላይ እየሰራው ውዝድሮ ያረኩትም አለ ብዙ ነገር እየሰራሁበት ነው ማለት ነው። እዚህ ጋር እናንተ 100,000 ወይም ደግሞ ከዛ ስታልፉ እዚህ ጋር 0 የሚለው ጋር ቁጥር ላይ ያላችሁን መጠን ዳይመንድ ያላችሁን መጠን እዚህ ያስቀምጥላችኋል። ከዛ 100,000 ካለፋችሁ በኋላ ምንድነው የምታደርጉት? እዚህ ጋር ውዝድሮ የሚል አለ አይደለ? እዚህ ጋር ውዝድሮ የሚለውን ስትነኩት እንደዚህ ያመጣላችኋል ፈልጎ ማለት ነው። በመቀጠል ምንድነው የምታደርጉት? እዚህ ጋር ለምሳሌ አሁን የዜሮ ምልክት ይታያችኋል አይደለ? ዜሮ የሚለው ጋር ስትነኩት አንድ ብላችሁ የምትጽፉት 100,000 ሳይሆን የምትጽፉት አንድ ብላችሁ ትጽፋላችሁ። አንድ ስትጽፉ ምን ተፈጠረ? እዚህ 100,000 ዳይመንድ አያችሁ አይደለ? ስለዚህ እንደዚህ ይሆናል። ከዛ 100,000 ዳይመንድ ስትደርሱ ነው ማድረግ ያለባችሁ እንደዚህ ዊዝድሮ ማድረግ ያለባችሁ። እዚህ ጋር ለምሳሌ እዚህ ጋር ምን ይላል? በቀይ የተጻፈው እዚህ ጋር ዊዝድሮ አማውንት መስት ቢ ግሬተር ዛን 100,000 አይታችኋል አይደለ? ስለዚህ ይሄኛው ከዛ በታች ናችሁ እያላችሁ ነው። ስለዚህ እዛ ጋር ስትደርሱ ይሄኛው ቀይ ነገሩ ይጠፋል። ከዛ ዊዝድሮ ማድረግ ትችላላችሁ ማለት ነው። ከዛ ከጻፋችሁ በኋላ ምንድነው የምታደርጉት? እዚህ ጋር ዊዝድሮ የሚል አይደለ? በነጭ ነገር እሱ በሰማያዊ ይሆናል ማለት ነው 100,000 ስትደርሱ። ከዛ ዊዝድሮ ትላላችሁ። በ5 ደቂቃ ወይ በ10 ደቂቃ ውስጥ ይገባላችኋል ብሩ። የሚያስቸግራችሁ ነገር ካለ ኮመንት ላይ ጻፉልኝ። ማንኛውም ጥያቄ የሚነሳባችሁን ጥያቄዎችን ኮመንት ላይ ጻፉልኝ። እኔ ደግሞ በሌላ ቪዲዮ ሰርቼላችሁ አሳያችኋለሁ ማለት ነው። ይሄ ቪዲዮ ደግሞ ላይክ ማድረጋችሁ እንዳይረሳ። እንደዚህ አይነት ኦንላይን ስራዎች ብዙ ስላለ ኦንላይን ስራ መስራት የምትፈልጉ ከሆነ ኮመንት ላይ ኦንላይን ስራ ብላችሁ ጻፉልኝ። ቻናሉን ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። ይመቻችሁ።